መቼ ነው ታዲያ የሚጀመረው የሚለውንም ቀን በተመለከተ እዛው ዌብሳይቱ ላይ መግለጫቸው ላይ አሳውቀዋል ማለት ነው። ዲቪ 2027 እስካሁን ለምን ዘገየ? እውነት አንዳንዶች እንደሚሉት ሊቀር ይሆን ወይም ደግሞ ሌሎች እንደሚያወሩት ዲቪ ተሞልቶ አልቆ ነው? እውነት የዘገየበት ምክንያት ምን ይሆን? ዲቪ 2027 ላይ ይካተታሉ ተብሎ ሲጠበቁ የነበሩት የፓስፖርትና $1 ኤሌክትሮኒክ ክፍያስ ምን ደረሱ? ቀሩ ወይስ መኖራቸው ተረጋገጠ? እነዚህንና ሌሎች ጥያቄዎችን የሚመልስ አዲስ መግለጫ በራሱ በፕሮግራሙ ዌብሳይት ላይ ተለቋል። ስለዚህ እነዚህን ጥያቄዎች ዛሬ በዚህ ቪዲዮ ሁሉንም ምላሽ እናገኝላቸዋለን ማለት ነው። ፕሮግራሙ ዌብሳይት ላይ የተለቀቀውን ነገር በአጠቃላይ በዚህ ቪዲዮ የምንቃኝ ይሆናል ማለት ነው። ምንድነው የተባለው? ዲቪ 2027 መጨረሻውስ ምንድን ነው? የመዘግየቱ ምክንያትስ ምን ይሆን? በዚህ ቪዲዮ እናያለን። ከዛ በፊት ግን እነዚህ አይነት ቁም ነገሮችና ስለ ዲቪ ስለተለያዩ ጉዳዮች የሚገራርሙ ቁም ነገሮች የሚመቻችሁ ከሆነ ይህንን ቻናል ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩት። ያላችሁን ሀሳብ አስተያየት እንዲሰራላችሁ የምትፈልጉትን የከበዳችሁን ነገር ጥያቄ የሆነባችሁን ነገር በአጠቃላይ ኮሜንት ቦክስ ላይ ጻፉልን፣ የምንመልስላችሁ ይሆናል። ዲቪ መቼ ይጀመራል? መቼ እንደሚጀመርስ ዌብሳይቱ ላይ ተለቆ ይሆን? እሱን ልንገራችሁ። እንግዲህ ከዚህ በፊት 3-4 ቪዲዮዎችን በዚህ ቻናል ሰርተን ነበረ። እነዛ ቪዲዮዎች ላይ እንደተመለከታችሁት የዲቪ 2027 የመጀመሪያ ጊዜ ሊሆን ይችላል ብለን የገመትናቸውን ቀናቶች አስቀምጠን ነበር። ነገር ግን እንዳለመታደል ሆኖ እነዛ ቀናቶች አልፈዋል። ዛሬ ላይ ደርሰናል ማለት ነው። ሌሎች በዲቪ እና በመሰል ጉዳዮች ኤክስፐርት ያደረጉ ሰዎች ያስቀመጡት ቀን አልፏል። ታዲያ ቀኑ ለምን አለፈ? ዛሬ በዚህ ቪዲዮ እንመለከታለን ማለት ነው። እንግዲህ ከዚህ በፊት 2025ም 2026ም ዲቪ 2024ም ሁሉም እንደ አውሮፓውያን አቆጣጠር ኦክቶበር መጀመሪያ ላይ ይጀምርና እንደዚሁም ኖቬምበር መጨረሻ ላይ የሚጠናቀቅበት ሁኔታ ነበረ። ያንንም ተንተረሰን እኛ እንግዲህ ሊጀመር የሚችለው ኦክቶበር መጀመሪያ አካባቢ ነው። ስለዚህ ሊያልቅ የሚችለው የአንድ ወር ክፍለ ጊዜ ስለሚኖረው ኖቬምበር መጀመሪያ አካባቢ ላይ ይጠናቀቃል የሚል መላምታችንን አስቀምጠን ስንጠባበቅ ነበረ። እኛ ጋርም የተመዘገባችሁ ሰዎች በዛ መልኩ ስትጠብቁ ነበር። እኛም ፕሮግራሙ እስከሚደርስ የተለያዩ ጉዳዮችን እያነሳን በዩቲዩብ ቪዲዮችን ዳሰናል፣ አሳይተናቸዋል። ስለ ፎቶ፣ ስለተለያዩ ጉዳዮች ማለት ነው። ነገር ግን እንዳለመታደል ሆኖ ያ ቀን አለፈ። ታዲያ ለምን አለፈ? እውነት ዲቪ ሊቀር ይሆን? ዌብሳይቱ ላይ ይህንን በሚገባ ነግረውናል። እንመልከት። እንግዲህ የፕሮግራሙ ዌብሳይት ላይ ከተካተቱት ነገራቶች መካከል አንዱ የተለያዩ ነገራቶች በአዲስ መልክ ስለተጨመሩ፣ ስለዚህ እነዛ ሲስተሞች አድ ሲደረጉ የተወሰነ ላግ መኖሩ የማይቀር ነገር ነው ብለዋል። ለምሳሌ ኤሌክትሮኒክ ክፍያ እንዳልነውም ይጀመራል ተብሏል። ይሄ ነገር ከተጨመረ ደግሞ የተለያዩ የኦንላይን ትራንስፈር ሜቶዶችን ያካትታሉ ተብሎ ይጠበቃል። ስለዚህ እነዚህ የኦንላይን ትራንስፈር ሜቶዶችን ማለትም የኢንተርናሽናል የመክፈያ መንገዶችን ካካተቱበት ዌብሳይቱ ላይ ሌላ ነገር ተጨመረበት ማለት ሌላ ነገር ተጨመረበት ማለት ደግሞ የሚመዘገቡ ሰዎች እጅግ በጣም ቢዚ ወይም ደግሞ የመንቀራፋፍ ነገር እንዳያጋጥማቸው በደንብ መሰራት ስላለበት በዚህ ምክንያት ነው የቆየ ነው ይሉናል ማለት ነው። ለምሳሌ የተለያዩ የኦንላይን ክፍያ ሜቶዶችን ልንጠቀም እንችላለን። እነዛ የኦንላይን ክፍያ ሜቶዶች ለሲስተሙ አዲስ ስለሚሆኑበት የተለያዩ ነገራቶች መስተካከል ስላለባቸው በዛ ምክንያት ነው የዘገየ ነው የሚል ነገር ዌብሳይቱ ላይ መጀመሪያ ላይ ተቀምጧል ማለት ነው። ጉዳይ ነው እነሱ በአጠቃላይ ዌብሳይቱ ላይ የጠቀሱት የተለያዩ ሲስተሞች እየተቀየሩ ስለሆነ ማለትም የጨመርናቸው ነገራቶች ስላሉ እነዛ ነገራቶች ዌብሳይቱ ላይ ሲጨመሩ ሰዎች ሲመዘገቡ የተለያዩ ነገራቶች ያስፈልጋሉ ማለት ነው። ለምሳሌ ብንወስድ ኤሌክትሮኒክ ክፍያው ተከፍሏል የሚለውን ለማረጋገጥ አፕሩቭድ ለመሆኑ ለማረጋገጥ የተለያዩ ኮዶችን ሊጠቀም ይችላል። እነዛ ኮዶች በምንድን ነው የሚመዘገቡት ማለት ነው? እሱ በመዘገባቸው በኦንላይን ክፍያ ሜቶዶች ነው የሚመዘገቡት ማለት ነው። ፔመንት ሜትር ትመርጣላችሁ። ከዛ የሆነ ፔመንት ሜትር ከመረጣችሁ የዛ ፔመንት ሜትር የተሰጣችሁን ኮድ ልትሞሉ ትችላላችሁ። ወይም ደግሞ የተለያዩ ነገራቶች ይኖራሉ ማለት ነው። እነዚህ የሚጨመሩ ነገራቶች እንዲዘገዩ አድርጎታል የሚል ነገር ነው የተነሳው። በሌላ ጉዳይ ደግሞ ምናልባትም ፓስፖርት ተጨምሮም ከሆነ እንደዚሁ ሌላ የሚስተካከሉ ነገራቶች እስካን አድርገን የምናስገባባቸው የተለያዩ ነገራቶች ሊጨመሩ ይችላሉ። ነገር ግን ይህ የፓስፖርቱም ሆነ $1 ክፍያ ጉዳይ ምናልባትም ሙሉ ለሙሉ ላይጨመርም ይችላል። ምናልባትም ደግሞ ተጨምሮ ሊቀጥልም ይችላል። የሚታወቅ ነገር የለም። ሊቀሩም ይችላሉ በነገራችን ላይ። ምክንያቱም $1 ክፍያ ለምሳሌ እስከዚህ ድረስ ደርሷል። ምናልባት ደግሞ አዲስ ሲደረግ በጣም ችግር ሊፈጥር ይችላል ተብሎ ከታሰበ ሊቀርም ይችላል ማለት ነው። እንደዚሁም ፓስፖርቱም እየተወራ ነው ሊኖር ይችላል እየተባለ ነው። ስለዚህ ፓስፖርቱም ሊኖር ይችላል ማለት ነው። ስለዚህ ፓስፖርት ሊኖር ይችላል ሲባል ደግሞ ከዚህ በፊት እንደነበረው የስካን አድርገን አታች የምናደርግበት የራሱ የሆነ ስካን ማድረጊያ ቦታ ይኖረዋል ማለት ነው። 2024 ላይ 2023 አካባቢ ላይ እንደዛ ስካን አድርገን ስንልክ ስለነበረ ማለት ነው። ስለዚህ ያ ነገር እንደ ቅድመ ሁኔታ ተደርጎ ከመጣ ያንንም አድ ሲያደርጉ ጊዜ እንደሚፈጅ ነው የተናገሩት ማለት ነው። መቼ ነው ታዲያ የሚጀመረው የሚለውንም ቀን በተመለከተ እዛው ዌብሳይቱ ላይ መግለጫቸው ላይ አሳውቀዋል ማለት ነው። ያንንም ምንድን ነው ያሉት? እኛ የሚለቀቅበትንም ቀን ወይም ደግሞ የሚያልቅበትንም ቀን
ከትንሽ ጊዜ በኋላ በመግለጫችን የምናሳውቅ ይሆናል ብለው አስቀምጠዋል ማለት ነው። ያንን የሚያሳውቁት እንግዲህ በዚሁ በዌብሳይታቸው መግለጫ ላይ ነው። ስለዚህ ያንን እንደደረሰው ወደ እናንተ እናደርሳለን ማለት ነው። ያኔ መመዝገብ መጀመር እንችላለን ማለት ነው፣ እነሱ ባሳወቁን ቀን ማለት ነው። ስለዚህ አሁን ዌብሳይቱ ላይ ስንገባ የሚሰራ ነገር አይደለም፣ ገና ቀኑ አልተወሰነም። ስለዚህ ቀኑ ከተወሰነበት ጊዜ ጀምሮ ይከፈታል ማለት ነው ዌብሳይቱ ላይ። ሌላኛው ደግሞ እዚሁ መግለጫቸው ላይ ያተቱት ነገር ወይም ደግሞ ያካተቱት ነገር ምንድን ነው ማለት ነው። አሁን እንድታውቁ የምፈልገው ይላሉ መግለጫው ላይ ማለት ነው፣ ይሄኛው ቀን ተራዘመ ማለት የመለቀቂያው ቀን ማለትም ውጤት የሚታይበት ቀን ስታተሱን ቼክ የምናደርግበት ቀን እንደዛው የሚቀጥል ይሆናል ብለዋል። ይሄ ማለት ነው እስከዛሬ ግንቦት ላይ ነበር ስታተሳችንን ቼክ የምናደርገው፣ አሁንም ግንቦት ላይ ስታተሳችንን ቼክ እናደርጋለን ማለት ነው። ሌሎች የሚሞሉ ፎርሞች ከደረሰው በኋላ ሰውየው የሚሞላቸው ፎርሞች አሉ፣ ኢንተርቪዎች አሉበት። እነዚህ ነገራቶች በአጠቃላይ በዛው በፊት በነበረው ቀን የሚካሄድ ይሆናል ማለት ነው። ይሄ ተራዘመና ያኛው ይራዘማል ማለት አይደለም ብለው ዌብሳይቱ ላይ በደንብ አድርገው አስቀምጠዋል ማለት ነው። ስለዚህ አሁን የተወሰነ የሚያረጋጋ ነገር ሰምተናል ማለት ነው። ስለዚህ እኛ ማድረግ ያለብን ነገር ምንድነው ማለት ነው? ዝግጁ ሆነን መጠበቅ ነው። ምን ማዘጋጀት አለብን የሚለው ነገር ደግሞ ስነግራችሁ፣ በመጀመሪያ ማዘጋጀት ያለባችሁ ነገር ፎቶ ነው። ፎቶ በደንብ አዘጋጅታችሁ መጠበቅ አለባችሁ። ስለ ፎቶ የምነግራችሁ ነገር ይኖራል። ስለ ፎቶ በተጨማሪ እንዴት አድርጋችሁ መነሳት እንደሚችሉ፣ ፎቶ ቤትም ሄዳችሁ በስልካችሁም እንዴት አድርጋችሁ መነሳት እንደሚችሉ ሙሉ ቪዲዮ ሰርችላችኋል። እዚሁ ቻናል ላይ የምታገኙት ይሆናል ማለት ነው። ገብታችሁ ስለ ፎቶ እንዴት ብንነሳ ነው ዲቪው ፕሮግራሙ ላይ ላያስቸግረን የሚችለው የሚለውን በደንብ አድርጋችሁ ለፎቶ የሰራሁላችሁ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። እዚህ ጋር ወይም እዚች ጋር በካርድ ማስቀምጥላችሁ ይሆናል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ $1 ግዴታ ተደርጎ ከመጣ እንዳጋጣሚ $1 ሊከፍልላችሁ የሚችል ከኛ ሀገር ውጭ ያለ የሆነን ሰው ኢንተርናሽናል የክፍያ ሜቶዶችን የሚጠቀም የሆነን ሰው ማዘጋጀት ይኖርባቸዋል ማለት ነው። ጠይቃችሁት ሬዲ እንደሆነ ምናምን ሬዲ እንዲሆን ትነግሩትና ከዛም በኋላ ልክ ዲቪ እንደተለቀቀ ያኔ ሬዲ መሆኑን ቼክ አድርጋችሁ ክፍያውን ትፈጽማላችሁ ማለት ነው። ከዚህም በተጨማሪ ሌሎች ጭማሪዎች ሊኖሩ ስለሚችሉ ለምሳሌ እንደ ፓስፖርት የተለያዩ ነገራቶችን ሊጨመሩ ስለሚችሉ እነዚህንም በቻላችሁት አቅም ሬዲ ማድረግ አለባችሁ ማለት ነው። እንደነገርኳችሁ ፎቶአችሁን በደንብ አዘጋጁ። ስለ ፎቶ የምሰጣችሁ ቦነስ ወይም ደግሞ ቲፕ ምንድነው? ፎቶአችሁን ለሚሞላላችሁ ሰው ስትልኩ በቴሌግራምም ሆነ በዋትስአፕ ስትልኩት ሙሉ ፎቶውን አትላኩት። ማለትም ፎቶውን ዳይሬክት አትላኩት፣ ፋይል አድርጋችሁ ላኩት። እናንተ የተነሳችሁ ፎቶ ሳይቆረጥ ሙሉ መላክ አለበት። ያው ያንን የምታውቁት ነገር ነው። ነገር ግን ስትልቁት በፎቶ ሞድ ከላካችሁት በአጠቃላይ ደብዝዞ ነው እሱ ጋር የሚደርሰው። ምክንያቱም የተለያዩ የሶሻል ሚዲያዎች በአጠቃላይ የራሳቸው ኮምፕረስ የማድረግ አቅም አላቸው ማለት ነው። ስለዚህ ያንን ኮምፕረስ የማድረግ አቅማቸውን ኮምፕረስ አድርገው ነው ሰውየው ጋር የሚደርሰው። ስለዚህ ያ ከሆነ ደግሞ እሱ ክሮፕ ቱል ላይ አስገብቶ ክሮፕ በሚያደርገው ሰዓት ደግሞ የተወሰነ የክሮፕ ቱል የሚቀንሰው ኳሊቲ አለ። ከዛ በኋላ ፎቶአችሁ የመጨረሻ እየደበዘዘ ነው የሚመጣው ማለት ነው። ስለዚህ ፎቶአችሁን ስትልኩ ፋይል አድርጋችሁ በፋይል መልኩ መላክ አለባችሁ ማለት ነው። ፎቶ ቤት የተቀበላችሁ ፎቶ 2 ሜጋባይት ከሆነ ሰውየው ጋር ሲደርስም 2 ሜጋባይት ሆኖ መድረስ መቻል አለበት። እናንተ ከፎቶ ቤት ስትቀበሉት 2 ሜጋባይት ፎቶ ከሆነ ሰውየው ጋር ሲደርስ በኪሎ ባይት ከሆነ አውቃለሁ ዲቪ ላይ የሚቀበለው ኪሎ ባይት የተወሰነ ኪሎ ባይት ነው። ነገር ግን ያ አይደለም ሰውየው ክሮፕ ሲያደርገው ነው እንደዛ አይነት ኪሎ ባይት የሚይዘው። ምክንያቱም 600 ፒክሰል በ600 ፒክሰል መቁረጥ ስላለበት ሲቆርጠው ያንን ፒክስል ይዞ ያንን ኪሎባይት ወይም ያንን ስቶሬጅ ይዞ ይቆረጣል ማለት ነው። ከዛ ያኔ ኤክስፖርት ያደርገዋል ዋናው ሪዞሉሽን ስለሆነ ማለት ነው። ስለዚህ እናንተ ዋናው ነገር ስትላላኩ ፎቶን በፋይል መልኩ ተላላኩ። ስፔሻሊ ብዙ ጊዜ እኛ ዲቪ ስንሞላ የሚገጥመን ነገር ስለሆነ ነው። ከፎቶ ቤት የሚቀበሉት ወይ ደግሞ ከሌላ ቦታ የሚልኩልን ሰዎች በአጠቃላይ ኮምፕረስድ የሆነ ፎቶ ነው የሚልኩልን። ይሄ ማለት ነው በቴሌግራም ወይ በኢሞ ዝም ብሎ የተላከ ፎቶ ነው ይዘው የሚመጡት። ይሄ ማለት ፎቶአችሁ ይደበዝዛል ማለት ነው። የፎቶ ጥራት ደግሞ ለየትኛውም ቦታ ኢቭን ለመታወቂያ ራሱ ስትነሱ የፎቶ ጥራት የማንደራደርበት ነገር ስለሆነ የዲቪ ፕሮግራም ላይም እድለኝነታችንን ያጠብብናል ማለት ነው። ስለዚህ ይህንን ግምት ውስጥ ማስገባት አለብን ማለት ነው። ይህንን ልነግራችሁ ስለፈለኩኝ ነው። በተጨማሪ ደግሞ ለፎቶ የሰራሁትን ቪዲዮ ከብታችሁ ማየት ትችላላችሁ። እንደዚህ አይነት የሚገራርሙ ቁም ነገሮች የሚመቻችሁ ከሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ። ያላችሁን ሀሳብ፣ አስተያየት፣ ጥያቄ በአጠቃላይ ኮሜንት ላይ ያስቀምጡ፣ የምንመልስላችሁ ይሆናል። ቀጣይ በሌላ ቪዲዮ እመጣለሁ። እስከዛው ድረስ ሰላም።